አድማጭ ተከታታዮቻችን ይህ ራይዝ ዊዝ አርሴማ የተባለው ፔጃችን የላይቭ ፔጃችን ነው። ዛሬም እንደገና ተገናኝተናልና ማርታ ከተባለች ሰው ጋር ዛሬ አስተዋውቃችኋለሁ። ማርታን ስፔሻል የሚያደርጋት ነገር በጣም ከታማሚ ልጇ ጋር በጣም ጽናት ያላት ሰው ናት። እንደገና ኖህ የተባለው ልጇ እራሱ በጣም የሚገርም በጣም ጎበዝ ልጅ ነው ያላት። ስለዚህ ባለባቸው ችግር ደግሞ እኛ አለንላችሁ ወገናችሁ ነን እንረዳችኋለን ልንላቸው ይገባል። ያለውን ነገር ሁሉ እየጠየኳት እሷ ትመልሳለች። ከማርታ ጋር እንተዋወቃለን። እሺ ማርታ ራስሽን እንድታስተዋውቂን። ማርታ ማን ነው ያባትሽ ስም? እናም እንዴት ነው ኑሮሽ? እንዴት ነው? ምን እያረግሽ ነው? ልጅሽ ስንት አመቱ ነው? እንዴት ያለ ሁኔታ ውስጥ ነው ያላችሁት? እሱን እስቲ አብራሪልን። ማርታ አባዝ ይባላል። አፍ ማስከር መተማ ነረ ካብሱዳን ማስከር መተማ መጤ ማስከር መተማ ድማ ክልተ ዓመት ምስ ገበርኩ ብናይ ሕክምና ጉዳይ ናይ ወደይ አዲስ አበባ መጤ ኣብ አዲስ አበባ ድማ ሓደ ዓመትን 4 ወርሒ ምስ ገበርኩ ብዙሓት ሕዋተይ እናተራባረቡ ስጋ ሕጂ ጽንሖምኒ ሕጂ ግን ብጣዕሚ ኣብ ከቢድ ኩነታት የደለኩ ምክንያቱ ወደይ ኣብ ሕቁኡ ናብ ብርቱን ኣይከይድኒ ባዕለይ ሽንት ቤት ሓፋት ይለደእትዎ ባዕለይ ሽንት ቤት እትዎ ትምህርቲ ድማ ባዕለይ ብዊልቸር ደፊእ ድወስዶ ዋላ ብናይ ሕክምና ጉዳይ ገንዘብ ስለዘይብለይ በቃቲ ሕማም ጋሩና በለ ሕቁኡ ተዓጽም ደገና ወፀ ብጣዕሚ ኣብ ከቢድ ክስታይ ደሎ ግን ከም ኢሉ ኮለ ይመሃር ምክንያቱ ክመሃር ኣለዎ ካብ ኮፍ ንብል ኣብ ገዛ ንዕጮ ንፋስ ድማ ይወስድ ኢለ ትምህርቲ ይእትዮ ኣብ ትምህርቲ ድማ ባዕሎም ሂቦሞ ነይሮም ዊልቸር ቶም ቤት ትምህርቲ ክውሰድ ኣለዎ እቲ ዊልቸር ክንወስዶ ኢና ናይ መንግስቲ ስለ ዝበሉኒ ሕጂ ዋላ ዊልቸር ናተይ ነበረ ተሰይሩ ወላ ሓንቲ መንቀሳቀስ የብለይ ኣብ ከቢድ ኩነታት የደለኹ ዋላ ነዛ ምግብና ገዛ ክራይ እንደኾነ በቃ ዝሪኦ ብጀካ እግዚአብሔር ድሕግዘኒ ዘሎ እና ብዝተኻእለኩም መጠን ክትርህሩለይ ብዙሕ ነገር ሓሊፈ የደለኹ ባዕለይ ወዲ 14 ዓመት እዩ ራብዓይ ክፍሊ ድመሃር ዘሎ በቃ ባዕለይ እናደፋእኹ ይወስዶ ዊልቸር እናደፋእኹ ሕጂ ካእታ ዊልቸር ሕዲጎም ማለት እዩ ምክንያቱ ናይ መንግስቲ ስለ ዝኾነት ፈሪምና ክንወስዳ ኢና ኢሎም ሕጂ ታምሳይ ደላ ድማ ሰብ ትገዝኣለይ ተሰበረት እያ ወላ ሓንቲ ኣልትጠቅምኒ ኣብ ኣክሰቅሎስ ከይወድቀኒ ይፈርሕ ሓግዙኒ ትሕትና ልምነኩም ሓፍትኩም ኤርትራዊት ማርታ ዕቁባዝ ይድበሃል የቀኒያለይ። በጣም እናመሰግናለን ማርታ። የልጅሽን ጉብዝና ሰምቻለሁና እስቲ ስለ ልጁ ጉብዝና ደግሞ ትንሽ ስለ ትምህርቱ ስለ ቤት ውስጥ ስላለው አክቲቪቲ እስቲ ትንሽ ነገር ልጄ በትምህርት በጣም ጎበዝ ነው። አሁን ራሱ በትግኛም ማለት እጂ ወደ በጣም በትምህርት ንፉዕ በጣም ንፉዕ ምክንያቱ ሕጂ ኣብዚ ዓመት ራብዓይ ይወጪ ሕጂውን ተስፋ ኣለዎ ሁሉ እቲ ደምጾ ነጥቢ ላዕሊ ማለት እዩ ግን ፍርሓት ኣለኒ ከይቋርጾ ምክንያቱ መቀጸሊ የብልና ወላ ሓንቲ ነገር መቀጸሊ ስለ ዘይብልና እዚ ከምዚ ዓይነት ኣምሮ ደሎ ቆልዓሲ በቃ በትምህርቲ ብገለ ሓሳባት ከይኮኖ ይፈርሕ በር ወደይ ንፉዕ ተማሃራይ ብጣዕሚ ኣብ ገዛ ትምህርቲ ዘለዎ ቃንዛ ዘለዎ ሽግር ኩሉ ተጻዊሩ ይልኸይድ ብና ዓዩ ዝጥምት ምክንያቱ እናጎበዘ ስለ ዝኸይድ ደሎ ሓፍ ከብሎ ከለኹ ብጣዕሚ ብሽግር ወላ ኣብ ገዛ ሓሚመውን ዝድግፈኒ የለን እምበር ወደይ ብጣዕሚ ንፉዕ ተማሃራይ ብጣዕሚ ግን ኣብ ሰዓት እዚ በቃ ክንሕገዝ እንደለና ወላሓን ዝሪኦ ነገር የብለይን ወደይ ግን ንፉዕ ብጣዕሚ ንፉዕ እዚ ይደለኒ ኣቦኡ ድማ ከውለዳት ሒዙ ርእይዎ ኣይፈልጥኒ ኣብ ጀርመኒ ድቕመጥ ብሎክ ገይርና እዩ ተመስገን ገብረ መድሂን ይድበሃል ክሪኤና ኣይደልኒ በቃ ስጋዕ ነትቆልዓስ በዝኻ ኣለዎ ጾር ኣብ ኣምብኡ ማለት እዩ ኣቦኡ ኣይረኣዮ ርእይዎ ይፈልጥ ወዲ ዓመት ከሎ ገዲፍና ብሊብያ ገይሩ ምስ ከደ ጀርመን ኣትዩ ካልእ ተመርሒ ወላ ሓንቲ ንዓና ሕጂ ኣይዝክረናኒ ተቆልዓ ሕጂ ዛ ዓይነት ጾር ኣለዎ ኣብ ኣምርኡ ብዙሕ ሽግር ኣለዎ ማለት እዩ በዚ ሓሳብ ኣለዎ ኣቦታት ኣለዎም ክርኢ ከሎ ብዙሕ ነገር ግን ኣምላኽ
أبو خينو والحنت نجرتي نفرق سمعتوس عيتت حزب أبو أيفلتون بقى وعمته أي رأي رأي وفلت قدي في النامس كده مالي قبل بيعجير بقى أبو دم السودان دم أنا برير عند السودان دا سرحكو محمد كمتن نحونكم مالتي يغني لي زيدي በጣም ያሳዝናል። በርግጥ እኔ በጣም አዝናለሁ። ምክንያቱም ኃላፊነታቸውን የማይወጡ ሰዎች ለምን እንደዚህ አይነት ነገር ውስጥ እንደሚገቡ አይገባኝም። ከእንደገና ደግሞ ሰው መሆን ይጠይቃል። አሁን ሂዩማኒቲ የሚባለው ነገር እዚህ ጋር ይታያል። ምክንያቱም ልጄ የኔ ነው፣ በዛ ላይ ደግሞ የራሱ የሆነ ችግር አለበት። ይህን ችግር ደግሞ ያመጣው እሱ አይደለም። ስለዚህ በዚህ ችግር ውስጥ ያለው ልጄን እኔ የራሴ እኔ ስጋኝ አሁን ለምሳሌ ይህንን የጀርመን መንግስት እንኳን ቢያቅ ሰውየው በብዙ ችግር ውስጥ ነው የሚሆነው። ግን እኛ ሰዎች ነን እዚህ ኢትዮጵያ ውስጥ ያለን ኤርትራ ውስጥ ያለን ይህንን ላይቭ በምንም አይነት ሁኔታ የምትከታተሉ ሰዎች ካላችሁ እነዚህን ለእናትና ልጅ ለመርዳት እኛ በጣም በቂ ከበቂ በላይ እና ሁላችንም እንድናግዛቸው ይፈልጋል። ሌላው ደግሞ አሁን ከመንግስት የምንጠብቀው ነገር አለ። የመንግስት ትምህርት ቤት ለምንድነው እንትኑን ዊልቸሩን ወስዳለሁ የሚለው? ለሌላ የሚሰጠው ሰው አለ? ምን ማለት ነው? ዊልቸሩን ወስዳለሁ ማለት ምን ማለት ነው? ትምህርት ስለሌለው ነው በክረምት? ማርታ አዎ ተመዝግቦ ተፈርሞ ስለሚወስዱት የሚመጣውን አመት እስከ መስከረም ድረስ ቤት ነው የሚቀመጠው ብለው ነው። አዎ በቃ እስከ መስከረም ግን ልጁ ንፋስ ሊወጣ ለሆነ ቦታ ልንሄድ እንችላለን። የትኛው ትምህርት ቤት ነው ግን? ቡርቃ ጉርቢ ይባላል። ቦሪ ይባላል። እስቲ ልጁንም ለመተዋወቅ እድል ቢኖረን ማነጋገር እንችላለን። እሺ ኖህ ማለት እሱ ነው። እንደምታዩት እንግዲህ በጣም አክቲቭ ልጅ ነው እና ኖህ እንዴት ነህ? ሰላም በላቸው። ሁሉም ስም እንዴት ናችሁ በላቸው። ስለ ትምህርት ቤትህና ስለ አንተ ስለ እናትህም የምትናገረው ብትፈልግ በአማርኛ ብትፈልግ በትግርኛ መናገር ትችላለህ። ራስህንና ሁኔታህን አስታውስም ብለህ የምትፈልገውን ንገረን። ብዛዕባ ትምህርትካ እንታይ ዓይነት ንጥፈታት እንታይ ይሕግዙካ? መምህራን ካልፈቱ ዲኻ ከመይ? ትምህርት ጥሩ ነው፣ አሪፍ ነው። አዎ በትምህርት ላይ በጣም ጎበዝ ነኝ። ትምህርት በጣም ነው የምወደው። እሺ ሁሉ ጊዜ አጠናለሁ። አዎ አሁን በእነዚህ ዊልቸሩ ባልነበረበት ጊዜ ምን አይነት ስሜት ተሰማህ አንተ? እንዴት ነው የምታሳልፈው? ቀኑን ሙሉ ሶፋ ላይ ቁጭ ብለህ ነው የምታሳልፈው? እሺ ምን አይነት ስሜት ይሰማሃል? በእርግጥ ዊልቸሩ ለትምህርት ቤት ለመሄድ ነው የምጠቀምበት እንጂ ቤት ላይ ሶፋ ላይ ነው ቁጭ ብለህ ሁሉ ጊዜ ማለት ነው። እና እንትን ደስ ይላል አሁን ሶፋ ላይ ቀኑን ሙሉ መቀመጥ። አዎ ስለዚህ አንተ ዊልቸር እንዲሰጡ ማንም ሰው ቢሰጥ ትቀበላለህ? አዎ እና ለትምህርቴም አግዞኛል ባይነህ? አዎ ለትምህርቱም አግዞታል። እንደገና ሙቭመንት የሚያስፈልጋል። ማናችንም እንኳን አንድ ቦታ ላይ ስንቀመጥ ያለንን ስሜት እናውቃለንና ለዚህ ነው ከቦታ ቦታ መንቀሳቀስ የሚያስፈልገን። አየር መቀበል ያስፈልገናል። ልጅ ነው 14 ዓመቱ ነው። ሻይ መጠጣት ከእናቱ ጋር ወክ ማድረግ ሊፈልግ ይችላልና እናትየው ተሸክመው ቤተክርስቲያን መሄድ አለበት። እዚያ አቅራቢያ ደግሞ ቤተክርስቲያን አለና ተሸክመው ልትሄድ አትችልም። እና ሞራሊቲ ሂዩማኒቲ ይጠይቅባቸዋል። የማነው ትምህርት ቤቱ? ቡርቃ ቡሪ ነው። ተባብሮታል በትምህርት አንድ ክላስ ወደ ላይ አስወጥቶ ለሱ ወደ ታች አውርዶ በጣም እያስተማሩት ነው። በጣም ተባብሮኛል። በጣም ነው የማመሰግነው በዚህ ምክንያት ማለት ነው። አስተማሪዎችና ተማሪ በጣም ነው የማመሰግነው። ዳይሬክተሩን በጣም ነው የማመሰግነው ስለተባበረኝ። አንድ ክላስ ሁለተኛ ወደ ላይ አውጥቶ አራተኛ ወደ ታች አድርጎ ለሱ ተባበረው ማለት ነው። ወደ ላይ ፎቅ ላወጣው ስለማልችል ተሸክሜ በሁሉም እየተባበሩ ልጆችም ራሳቸው ሽንት ቤት እየወሰዱ
አመት ሙሉ አስተማሩት ማለት ነው። እና አስተማሪዎች በጣም ጥሩዎች ናቸው በጣም። አሁን ግን ዊልቸሩ ምክንያቱ የመንግስት ስለሆነ እነሱ ደግሞ ሊያስረክቡት በግድ ነው እና በዚህ ምክንያት ነው የወሰዱት። እኔን ልቀሙኝ ብሎ ምናምን ሳይሆን በሌላ እንዳይሰማችሁ በመንግስት ፌርማ ተፈርሞ ስለሚወሰደው በዛ ነው ዊልቸሩን የወሰዱት ማለት ነው እንጂ ለኔ ተባብሮኛል፣ ሁሉም ነገር ደግፎኛል እና እዚህ ነው ያለኝ። እናመሰግናለን በጣም እንደሰማችኋቸው ነው እንግዲህ። እኔ በበኩሌ አሁን እኔ ህይወቴን በሙሉ ስታገል የኖርኩት በእንዲህ አይነት ጉዳይ ለሚቸገሩ ሰዎች ነው እና አሁንም ይሄንን እታገላለሁና ሁላ ማን ነው አሁን ለምሳሌ አንድ ነገር እንኳን ለማድረግ ባለን ትብብር ምን ያህል ለውጥ ልናመጣ እንችላለን? እና አሁን ይሄንን ነገር ማድረግ አንችልም ወይ? እኔ ማድረግ አልችልም ወይ? ለምሳሌ እኔ ኮንትሪቢዩት ማድረግ አልችልም ወይ? ከእንደገና ደግሞ ዊልቸር ዶኔት እንዲደረግልን ማድረግ አንችልም ወይ? ማለት በድምጻችን ማለት ነው። እና የየራሳችን ትግል ይጠይቃል። ምን ያህል ኃላፊነቶቻችን ይጠይቃል እና እናሳያለን። አሁን ቅድም ውሻዋን አሳይቻችኋለሁ። ውሻዋ ለራሷ ብቻ ነው መብላት የምትፈልገው፣ በፍጹም ለሌላ ሰው አታካፍልም። እና ያለማካፈል ህይወት የእንስሳ ህይወት ነው ብዬ ነው እኔ የምረዳው። እና እማንሰጥ ከሆነ እማንቆረስ ከሆነ ምንም ጥርጥር የለውም ከእንስሳ ያልተሻለን ሰዎች ነን። ሂዩማኒቲ የተባለው ራሱ ሂዩማን የሚገለጥበት ትልቁ ነገሩ ማካፈል ነው። እና ያለህን ነው የምትሰጠው። ለምሳሌ ዶክተሮች የምትሰሙን ከሆነ አሁን ይሄንን ላይቭ በምንም አይነት አጋጣሚ የምታዩ ሰዎች የምታውቋቸው ሰዎች ካሉ ስቴክሆልደርስ ካሉ ለምሳሌ ስፔሻል ኒድ ተብሎ ስለ በጣም ብዙ ነገር ወሬ ያለ ሰማዩ ላይ መሬት የማይወርድ ነገር ማለት ለማይታወቁ ሰዎች ምንም የምናደርገው ነገር የለም። በቃ ይሄ አትዋሹኝ በቃ እውነተኛው ነገር አብዛኛው ሰው ለታወቀ ወይ ሀብት ላለው ምናምን ላለው ለተዘመረለት እዛ ለሚባል እኛ አለን። ግን ለማይታወቁ ሰዎች ግን ስቲል በጣም እየተቸገሩ ለዛውም በጣም አውትስታንዲንግ ልጅ አሁን ይሄ ልጅ በጣም አውትስታንዲንግ ነው እንዴ! መንግስት ሊያውቀው ይገባል። መንግስት ይሄንን ልጅ ሊያውቀው ይገባል። አውትስታንዲንግ ልጅ ነው፣ ግን በዊልቸር ነው የሚሄደው። በምንድን ነው የማግዘው ብሎ መንግስት እንዲያቀልን መንግስት እዚህ ውስጥ ጣልቃ እንዲገባልን እና ከመንግስት ትምህርት ቤት መውጣት አለበት ማለት ስፖንሰርድ መሆን አለበት ብዬ እኔ በጽኑ እታገላለሁ። በጣም ትልልቅ ትምህርት ቤቶች አሉ፣ ጉብዝና አለው ልጁ እዛ ስፖንሰር ተደርጎ እንዲማር እና እናትየዋም እንድታርፍ ያስፈልጋል። በቃ ይሄንን ለማለት ነው ዛሬ የመጣሁት። ይሄ የሰማችሁ ለሁሉም ሰው ሼር እንድታደርጉ አሁን እዚህ ውስጥ የማያችሁ ሰዎች ለጠቅላላ ላለው ሰው ሼር እንድታደርጉ በየቀኑ ስራችንን ለሁሉም ሰው በማካፈል እናደርጋለን። በተጨባጭ ደግሞ ሰዎችን የሚረዱ ሰዎችን እንድናገኝ ይሄንን ለማለት ፈልጋለሁ። በጣም አርጌ አመሰግናለሁ። በመጨረሻ ማርታ ለማስተላለፍ የምትፈልጊው መልእክት ካለ አንድ እድል። አሁን ያለሁበት ቤት ሲታይ ሌላ ነገር ሊመስል ይችላል፣ ግን አሁን እኔ ልጄ ሽንት ቤት ሳስገባው ሳወጣው ወቅቱ ስለሆነ ከኔ ጋር ሰው ሊከራይ አይችልም፣ ከኔ ጋር ሰው ቁጭ ሊል አይችልም። ምክንያቱም ሽንት ቤት አስገብቼ ሳስገባው ከሽንት ቤት አውጥቼ እኔ ብቻ ነው የሚያነሳው ማለት ነው። በዛ ምክንያት ነው ያለ አቅሜ ቤት ቁጭ ብዬ ያለሁት። ምክንያቱም ከሰው ጋር ከጎረቤት ጋር ማለት በአንድ ላይ ቤት ስለማይመች ማለት ነው። ለሱ ራሱ ነው ተሸክሜ ከሽንት ቤት ማወጣው ማለት ነው። እና ብዙ መከራ ነው ያለኝ። እግዚአብሔር ግን በቃ በእናንተ አድርጎ ይሄ መከራ እንዲያዩ በቃ ሴት እንዴት አቅሜ የ47 ዓመት ሴት ነው ተሸክሜ 14 ዓመት ልጅ ሳወጣው በጣም ነው ጉልበት የሚደክመው። አሁን ደግሞ ፍርሃት አለ። እንዴት ነው ማድረገው? ቤቱ በምንድን ነው የሚከፍለው? ምንድን ነው ማድረገው? አሁን ይዤው ይሄ ልጅ ወዴት ነው የሚሄደው? ሰው ሌላ ሲያስብ ደግሞ ሀሳብ አለ። ምንድን ነው ማድረገው ምለው ሳልተኛ አድራለሁ። ኃላፊነት ስላለኝ ማለት ነው። በአቅማችሁ ልትተባበሩ አይታችሁ ደግሞ ልትጸልዩልኝ ደግሞ በሁሉም ነገር ልትደግፉ በየእምነታችሁ ልትጸልዩልኝ ደግሞ
ይሄን ነው ያለው ተባለ። እሺ በጣም እናመሰግናለን። ለዛሬ ይሄንን ጨርሰናል። ያለውን አፕዴት እናሳውቃችኋለን። ከኛ ጋር ስለነበራችሁ በጣም አድርጌ አመሰግናለሁ። በኋላም ደግሞ የምንናገረው እኔ ብቻዬን የማወራው ነገር ይኖረኛል። አብረን እንቀጥላለን ማለት ነው። እግዚአብሔር ይስጥልን።